We had talked a lot, determining whether there'll be enough time for rehearsals and so forth and so on, all the necessary steps that will be effective in doing a good concert. And it was not very easy. We had to put many things together, the rhythms, the horn parts, listen to all the different CDs with the musicians, where their voices were high and low at times, and we were trying to adjust as much as possible. ተዘጡን መዝሙሮች የነበሩት ብዙ ናቸው ከጊዜው አንፃር ሲታይ ምንም ነገር ማድረግ የሚቻል አይመስልም ነበር ግን እግዚአብሔር ረዳን 25 መዝሙር በሁለት ሳምንት ውስጥ ከነ መግቢያው ከነ ሁሉ ነገሩ አጥንቶ ለመግባት ባለናቸው ጊዜ ውስጥ አስቸጋሪ ነበር ግን በእርግጥም የእግዚአብሔር ሥራ ስለሆነ እግዚአብሔር ራሱ እንደሰራው ነው እኔ በልቤማ አልቀረው በመድረበዳ አቶችም ሰው እንዲጎዳ እረካው ከዚህ ተነጨ For me personally, I had to practically write out all the notes that are basically on the CD, and with the expectation, of course, because of experience, that by the time the musicians and the singers got together, that there would be many major changes. So initially it was looked at as a big challenge for me, but eager to participate. የዝግጅቱ ምሽት በጣም የሚያስደንቅ ነው እኔ ተደነቅኩኝ እግዚአብሔርን በጣም አከበርኩ ያው ቅድም እንዳልኩት አንደኛ የኮንሰርቱ ምሽት ማክሰኞ ቀን ነው ማክሰኞ ቀን ማለት በሙሉ የሚሰራበት ቀን ስለሆነ ይሄን ያህል ሰው ይመጣ አይሆን የሚልም አለ አይደል አምናለሁ መልካም ይሆናል ብዬም ባስብ ግን የቀኑ ሁኔታ ሪያሊቲውን ሳይ እንዴት ይሆናል ብዬ አስብ ነበር ግን እግዚአብሔር የሚደንቅ ነገር ነው ያደረገው ሰው አንደኛ ቀደም ብሎ ተሰልፎ የሆቴሉ ሰራተኞች ትራፊኩን አስቸገራችሁም ብለው መተውልኝ እስኪነግሩ ድረስ ሰው ተሰልፎ በጊዜ መጥቶ የፓርኪንግ ቦታ ሁሉ ሞልቶ ከዚያ ማስገባት ስንጀምር ቀደም ብሎ ገብቶ ሰዎች ከመብዛታቸው የተነሳ እዚያ ቦታ ሞልቷል ብለን ሰዎች የተመለሱበት ሁኔታ ነበር የተፈጠረው እና ያ አስደነቀኝ በማክሰኞ ምሽት እንደዚያ መሆኑ ራሱ አስደነቀኝ ያው እንግዲህ ሴሌብሬሽኑ የተካሄደበት በደብል ትሪ ሆቴል ስለነበረ በቨርጂኒያ ውስጥ ሁላችንም ቀደም ብለን የትራፊክ ጊዜ ሳይጀምር መድረስ ነበረብን በጣም ኤክሳይትድ ሆነን ነበር ሁላችንም ሁለት ለመናገር ማክሰኞ ምሽት ስለነበረ በዛ ጊዜ ብዙ ሰው ይችላል ብዬ አላሰብኩም ነበር የመጣው ሰው ግን የሚያስገርም ነው ሁሉም ቦታውን ሆሉን ሞልቶ እንደገና ደግሞ በውጭ የነበሩት ሰዎች ይሄ ነው የሚባል አልነበረምና የነበረው የአምልኮ አትሞስፌር በጣም ደስ የሚያሰኝ ነበር ሌላ በተጨማሪ የመንፈስ ቅዱስ መገኘት ለከ ቤተ ክርስቲያን አምልኮ ጊዜ ነበር የሚመስለው ስለሆነም ሰዎች መሄድ እስከማይፈልጉ ድረስ ጌታ በመካከላችን ተገኝቶ ባረከን ክብሩን ሁሉ እርሱ ወሰደ በጣም የሚያስገርም ምሽት ነበር በቃላት ልገልጸው የምችል ነገር አይደለም በእርግጥ ሚሌኒየምን በዚህ ጊዜ ለማክበር በመቻሌ ከዚህ ሁሉ ከእግዚአብሔር ሕዝብ ጋር
በጣም በጣም ደስተኛ ነኝ እና እግዚአብሔር የተመሰገነ ይሁን። በዝማሬ ውስጥ ትልቅ ኃይል አለ። ሰዎች ወደ ቤተ ክርስቲያን ሲመጡ መጀመሪያ የሚነኩበት በመዝሙር ነው። ውጭ ያሉ ሰዎች እኔ አውቃለሁ አንድ ጥቁር አሜሪካዊኛ ቤተ ክርስቲያን ይመጣል። ቋንቋውን ሳይሰማ መጥቶኛ ስናመልክ መጣና ምን ብሎ ነገረኝ? እዚህ ከእናንተ መዝሙር ሰምቼ እናንተ ስታመልኩ ሰምቼ ሄጄ ለመጀመሪያ ጊዜ ተኝቼ አደርኩ ብሎ የማይሰማውን የአማርኛ ካሴቶች ሲዲዎች ገዝቶ ሲሄድ አይቻለሁኝ። ትልቅ ኃይል አለ በዝማሬ ውስጥ። ይህንን መልእክት ለምትመለከቱ በኢትዮጵያም ሆነ በተለያዩ የዓለም ክፍላት ያላችሁ ወገኖቻችን እንኳን ለኢትዮጵያ ሰላም ተደረሳችሁ እያልኩኝ ለመላው ወገኖቻችን ለሀገራችን ይሄ ዘመን የሰላም የደስታ የፍቅርና አንድ ላይ ሆነን ደግሞ መስራት የምንችልበትን ዘመን እንዲሆንልን እግዚአብሔርን በዚህ እንዲረዳን ምኞቴ ነው።